በቲክቶክ ላይ ሶስት ዛፎች እያልኩ እናገር ነበርና አንድ ሰው ጥያቄ ጠየቀ። ሁለት ዛፍ ነው የሚለውና አንዱን ዛፍ ጌታ መጣው ነው ከኮሪደር ልማቱ ላይ ወስደን ብሎኛልና ሰዎች እንደዚህ ዲቴል መስማት ስለሚፈልጉ ያው እንግዲህ እኛም ደግሞ ነገሩን ከኮሪደር ልማት እንዳላመጣ ነው ከመጽሐፉ እንዳመጣ ነው እያሳየን መሄድ ስላለብን እናንተ ትዕግስት ልታደርጉኝ ይገባል። ደጋግማችሁ የምትሰሙት ለእናንተ ምንም ማለት ነው። ግን ከዚህ በኋላ ያለ ሰው ስላለ እየተናገርኩ ያለሁት እነሱንም አስመልክቶ ስለሆነ በትዕግስት እንድታደምጡኝ አደራ እላለሁ። ስለዚህ ነው ዛሬም ያንን ትምህርት መቀጠል አለብን ብዬ የማስበው። ዛሬ መነሻ የምናደርገው ያው ሁልጊዜ እንደምንለው አንደኛው ዛፍ አዳም የበላው አንደኛው ዛፍ ዲሲቪንግ ነው። ይሄ ዛፍ በጣም በአንዱ አካል የተወከለ ስለሆነ በዚህ የተወከለ ስለሆነ በእባብ ሳይሆን በእባቡ ምንድነው ራስ የተወከለ ስለሆነ ይሄ ዛፍ በጣም ዲሲቪንግ ነው ይሄ ዛፍ። ስለዚህ ይሄንን ዛፍ ሁልጊዜም ስለሱ ሲሰማ ልታምኑት የማይገባ ዛፍ ነው። አሁን ሰዎች ይሄንን ዛፍ በጣም አምነውታል። በጣም ይሄንን ዛፍ አማኞች ናቸው። እንዴት ነው አማኞች የሆኑት? ይሄንን ዲሲቪንግ ወይም ደግሞ ሽንገላ የተሞላበትን ዛፍ አማኞች የሆኑት በምን ምክንያት ነው? ይሄ ዛፍ ሁለት ፍሬዎች አለ። አንደኛው ክፉ፣ አንደኛው ደግ ፍሬዎች አሉት። አሁን ባይ ኔቸር አንድ ዛፍ አንድ አይነት ፍሬ ነው ሊኖረው የሚገባው። አንድ ምንጭም አንድ አይነት ጣዕም ነው ሊኖረው የሚገባው። ምንጩ መራራ ከሆነ የሚወርደው ወራጁ ምንድን ነው የሚሆነው? መራራ። ምንጩ ጣፋጭ ከሆነ የሚወርደውም ወራጁ ምንድን ነው ሊሆን የሚገባው? ጣፋጭ። ይሄኛው ግን እንደዛ አይደለም ካራክተሩ። ስለዚህ ነው ዓለምን ያታለለው። ዓለምን መግዛት የቻለበት አንደኛው ነገር ይሄኛው ነው። መጽሐፉ ሲጻፍልን ስለዚህ ዛፍ አታላይነትና ክፉና ደግ የማድረጉን ፍሬ ልክ እንዳልሆነ ተደርጎ ቢጻፍልን ኖሮ እኛም ቶሎ ይገባንና ከዚህ ዛፍ የተካፈሉት በሙሉ በክፉና በደግ ዕውቀት ውስጥ ስለተቃኙ ከሁለቱም ከአንድ ስለሆነ ምንጩ ልናምነው የማይገባ ነገር ግን ተስፋ ልናደርግ የሚገባ ከአንድ ምንጭ ብቻ የተካፈለ ይኖረን ነበር። ለምሳሌ ጥቅሶችን ማስቀመጥ እንችላለን። ሉቃስ ምዕራፍ 6 ቁጥር 43 ከእንደገናም የማቴዎስ ወንጌል ምዕራፍ 7 ከቁጥር 17 ጀምሮ ያሉትን ጥቅሶች መመልከት እንችላለን። ይሄንን ክርስቶስ ኢየሱስ ያስተማረው ትምህርት ላይ በእርግጥ አውዱ ስለ ሐሰተኛ አስተማሪዎችና በቤልዘቡል ያጋንንት አለቃ አጋንንትን ያወጣል ስላሉት ለዛ የተሰጠ ምሳሌ ነው። አውዱን እንዳትረሱ። ይሄ ነው ዋናው ሐሳብ ማለት ነው። እሺ እናንብቡ። ሉቃስ 6:43 እንደዚህ ይላል፣ ክፉ ፍሬ የሚያደርግ መልካም ዛፍ የለምና እንዲሁም መልካም ፍሬ የሚያደርግ ክፉ ዛፍ የለም። ዛፍ ሁሉ ከፍሬው ይታወቃልና ከእሾህ በለስ አይለቀምም፣ ከአጣጥ ቁጥቋጥም ወይን አይቆረጥም ብሎ አስተምሯል ክርስቶስ። ክፉ ፍሬ የሚያደርግ መልካም ዛፍ የለም፣ እንዲሁም መልካም ፍሬ የሚያደርግ ክፉ ዛፍ የለም። ሐሳቡ ይሄ ነበረ። መልካም ከሆነ ዛፉ ክፉ ፍሬ አያፈራም። ክፉ ከሆነ ዛፉ ደግሞ መልካም ፍሬ አያፈራም። በቃ ይሄ ነበር እውነቱ። የክርስቶስ ኢየሱስ እውነት ይሄ ነው። ይሄኛው ዛፍ ግን ክፉም ማፍራት ችሏል፣ ደግም ማፍራት ችሏል። ሰማችሁ? ስለዚህ ከዛፍ ፕሪንሲፕል ውጪ ነው ይሄ ዛፍ። ከፍጥረታዊ ዛፍ መርህ ውጪ ነው ይሄኛው ዛፍ።
ለዚህ ነው መንፈሳዊ እይታ ያስፈልገናል ነገሩን ስንመለከት የምለው በዚህ ምክንያት ነው። ምክንያቱም በመንፈሳዊ አይን ካልታየ ነው አሁን የክርስቶስን ትምህርቶች በክርስቶስ አንጻር ስትመለከቷቸው መንፈሳዊ ስለሆኑ ትምህርታቸው እውነትና ለዘላለም ጸንተው የሚኖሩ ሐሳባቸው ጽኑ የሆነ የማይቀየር ነው የክርስቶስ እውነቶች። ለምን ስትሉ የሚናገረው በሙሉ የክርስቶስ ከእውነት መንፈስ ስለሚናገር ሐሰት ስለሌለበት የማይለወጥ ጽኑ ዘላለማዊ ነው። ያኛውን ግን ስትመለከቱ አንድ ጊዜ ስለዚህ ይሄ ዛፍ በጣም የውሸት ወይም ደግሞ አታላይ ዛፍ በመሆኑ የራሱን ፕሮግራም ነው የሚያደርገው። ክርስቶስ ግን በመንፈሳዊ እውነት ነገሩን ሲነግረን እያለ ያለው በጥቅሶቹ ክፉ ፍሬ የሚያደርግ መልካም ዛፍ የለምና እንዲሁም መልካም ፍሬ የሚያደርግ ክፉ ዛፍ የለም። ዛፍ ሁሉ ከምኑ ይታወቃል? ከፍሬው ይታወቃል። ዛፍ ሁሉ ከፍሬው ይታወቃል። አሁን ይህንን ዛፍ የምናውቀው በምኑ ነበረ? በፍሬው ነበረ። ስለዚህ አንድ ፍሬ ብቻ ነበር መኖር የነበረበት። ምን አይነት ፍሬ? ክፉ ፍሬ ብቻ ነበረ መኖር የነበረበት። ይሄ ከሱ ነው እያልን እንለየው ነበር። የሚደረገውን ክፉ በሙሉ ነጥለን ከማን ነው እያልን? ከክፉ ነው እያልን መሄድ እንችል ነበር። ዓለም ላይ እያልን ግን ምን ሆነ? ይሄ ዛፍ ምንም ፍሬ ያፈራል? ደግም ያፈራል። ምክንያቱም ራሱ የተወከለ ሁለቱንም ካራክተር ይዞ ነው። ምን የሚባለው? መልካሙንና ክፉን ከሚያስታውቀው ዛፍ አትብላ፣ ከሱ በበላቀ ሞትን ትሞታለህ። ስለዚህ ሁለት ፍሬዎች አሉት። መልካሙንም ያስታውቃል፣ ክፉንም ያስታውቃል። ፍሬዎቹ መልካምም ክፉም ናቸው። አያችሁ? ስለዚህ አሁን ሰዎች መልካም ነገር ሲገጥም ከእግዚአብሔር ይመስላቸዋል። እግዚአብሔር በመልካምም በክፉም እንዳልተወከለ አልገባቸው። ይኸውልህ ትልቁ ነገር ይሄ። እግዚአብሔር ራሱ በመልካምም አልወከለም፣ በክፉም ምን አላለ? አልወከለም። ይሄ አሁን በብሉይ ኪዳን ዘመን እግዚአብሔርን በትክክል እንዳንረዳውና እንዳናቀው እግዚአብሔርን ትክክለኛ የህይወት ባህሪዎች እንዳናጠና መሰናክል ሆነ። ስለዚህ እኛ ቡድንተኛ አደረገን። ለምሳሌ ቃየል ስንል ከዚህኛው ፍሬ ነው የምንመድበው። አቤል ስንል ደግሞ ከዚህኛው ፍሬ ነው የምንመድበው። እዚህኛው ጨዋታ ሜዳ አንፈልግም። እኛ የምንመድበው ደግና ምኗን ነው የምንይዘው? ክፉ። ስለዚህ አቤል ሲባል ለኛ ቡድኑ የሱ ቡድን እንሆናለን። መልካም ስለምናስቡላችንም የአቤል ቡድን እንሆናለን። ከዛም በኋላ ክፉ የሚያስቡትን ደግሞ ከማን ቡድን እንመድባቸዋለን? ከቃየል ቡድን እንመድባቸዋለን። አሁን መልካም የሆነው አቤል፣ ደግ የሆነው አቤል የእግዚአብሔር ሰፈር ልጅ መስሎናል። ለኛ ክፉ የሆነው የሰይጣን ሰፈር ልጅ መስሎናል። ስለዚህ ክፉንና ደግን የእግዚአብሔርና የሰይጣን አድርገን ሰጠነው። ስህተት አንድ። አሁን ይሄ መደባችን ነገሩ እየተራዘመ እየተባዛ ሲመጣ እየተዋረደ ሲመጣ እየበዛ እየቀጠለ ሲመጣ እኛ ጋር እስከሚመጣ ድረስ እኛም ክርስቶስን ረሳነውና ነገራችን በክፉና በደግ መደብ ውስጥ ብቻ ገባ። ስለዚህ ሁላችንም ሐሳባችን በባህሪ ቅኝቶች ውስጥ ለመቆረጥ እንጂ በእግዚአብሔር ዓለም ስርዓት ውስጥ ለመግባት አይደለም። ይኸውላችሁ ምክንያቱም የእግዚአብሔር ዓለም ስርዓት ገና አልተገለጠምና ምን እንደሚመስል አላየንም። ስለዚህ ነው የአይሁዶች ከፍተኛ ትልቁ ስህተት የመጣው። ምክንያቱም እነሱ በክፉና በደግ ዕውቀት ውስጥ ተቃኝተው ሕግ ተሰጣቸውና ሕጉም ደግሞ ክፉ የሚያደርገውን የሚቀጣ መልካም የሚያደርገውን የሚሸልም ሆነ። ሕጉም ሰምታችሁኛል። ሕጉ በዚህ መካከል ገባና መልካም ክፉ የሚያደርገውን ምን የሚል የሚቀጣ። ተመልከቱ፣ የሚቀጣ መልካም የሚያደርገውን የሚባርክ በረከትና መርገም ያለው ሆነ። ሕጉ ጋር ምን አለ? መርገም አለ። ክፉ ስታረግ፣ ደግ ስታረግስ በረከት አለ። በሁለቱ ተራራዎች ላይ ተቀምጠው የሚራገሙና የሚባርኩ ሰዎችን አስቀመጠ ሕጉ ዘዳግም ምዕራፍ 27። ከዛስ
ክፉ ሲያደርግ መርገም ይደርስበታል። መልካም ሲያደርግ ምን ያገኘዋል? በረከት ያገኘዋል። ቅኝቱ ሁሉ በዚህ አታላይ ስርዓት ውስጥ ገባበት። ስለዚህ እኔና እናንተ አሁን እግዚአብሔር የሚባለው የህይወት ስርዓት የሚባለውን ነገር ረሳንና ነገራችን ሁሉ በባህሪ መመዘኛዎች ሆነ፣ ክፉና ደግ። ስለዚህ ልክ እንደ ፊልሞቻችን ሆነ ህይወታችን። ፊልም ሲሰራ አይታችሁ እንደሆነ ሁለት ካራክተር ነው ያለው። አንዱ በጣም ክፉ የሆነ ካራክተር ይኖራል፣ አንዱ ደግሞ በጣም ደግ የሆነ ካራክተር ይኖራል። ስለዚህ ክፉ የሆነው ካራክተር መጀመሪያ ኃይለኛ ክፋት ያደርግና ከዛም በኋላ መልካም ያደረገው ባህሪ እንደምንም ተጋግጦ ክፉን ሲገለብጥ አይደል ፊልሙ የሚያልቀው? ስለዚህ ምን አደረገ? አሁንም ሰይጣን አሁንም የባቡር ራስ በፊልሙ ይሁን በህይወት ስርዓቶቻችን በሙሉ መልካምና ክፉ ብቻ እንዳለ ነገረ። ከዛ ውጪ ህይወት እንደሌለ፣ ከዛ ውጪ ሌላ ስርዓት እንደሌለ፣ ከዛ ውጪ ሌላ መንፈሳዊ ቅኝት እንደሌለ አድርጎ በሰባኪዎቻችንም በዘማሪዎቻችንም እሱን ዘመረልን፣ እሱን ነገረ። አሁን ክርስቶስ ኢየሱስ በእነዚህ በጠቀስናቸው ትምህርቶች ግን መጣና ዛፉ መልካም ከሆነ አለ፣ ፍሬው ምንድን ነው አለ? መልካም። ዛፉ ክፉ ከሆነ ሁለት ነው ሊሆን የሚችለው። አንድ ዛፍ ላይ አይደለም ሊሆን የሚችለው፣ ሁለት ዛፍ ነው ሊሆን የሚችለው። ይሄኛው ዛፍ መልካም ከሆነ ፍሬዎቹ ምንድን ነው ሊሆኑ የሚችሉት? መልካም። በቃ የለም ዛፉ አንድ መሆን ያለበት። ይሄኛው ዛፍ ክፉ ከሆነ ፍሬዎቹ ምንድን ነው ሊሆኑ የሚችሉት? ክፉ። በቃ ሌላ የለም አለ። ይሄኛው ግን አሁን ይሄ በክርስቶስ ኢየሱስ ትምህርት ነው ሁለት ዛፍ ያደረገው። መልካምንና ክፉ ስንት ዛፍ አደረገው? ሁለት ዛፍ አድርጎ። ስለዚህ ወይ ከዚህ ነው ወይ ከዚህ ነው ጥያቄው። አሁን በክርስቶስ ኢየሱስ ትምህርት በዚህኛው ግን ወይ ከዚህ ነው ወይ ከዚህ ነው የሚባል የለም። ሁለቱም ከስንት ነው? ከአንድ። አያችሁ። ስለዚህ እኔና እናንተ አሁን ከዚህ በፊት ባነሳናቸው የእምነት አባቶች የእምነት እናቶች እያለ ሲል ራሱ ልንከተላቸው ልንሳቸው የሚገቡ ባህሪያቸው ልንወስላቸው የሚገቡ ብዙ ሰዎችን ሰጠን መጽሐፉ። ሙሴ ይለንና ለእግዚአብሔር የታዘዘ እንትን ያለ ምናምን ሲል እኛ የሙሴን ባህሪ ተከትለን ለሚሄድ የምናስብ ሰዎች ተቀርጸን ወጣን። የኛ የባህሪ መመዘኛና የባህሪ ልኬት ሙሴ ጋር አልነበረም። የኛ የባህሪ መመዘኛና የባህሪ ልኬት አብርሃም ጋር አልነበረም። ምክንያቱም እነሱ ከክፉ ከደጉ ምን ያሉ ናቸው? የተካፈሉ ስለሆኑ። ግን እኛ ዛፉ አንድ ምንጩ አንድ መሆኑን ረሳንና በእነዚህ በደግና በክፉ ባህሪያቶች ውስጥ ራሳችንን ከተትን። እነሱም በተታለሉበት ነገር እኛ እንድንታለል ሰይጣን ነገሩን ሁሉ በአንድ አደረገው። ግን መልሳችሁ ስትፈትሹት ነገሩን ስትፈትሹት ስትይዙት ስትበረብሩት ምንጩ አንድ ሆኖ ታገኙታላችሁ። ራስ ጋር ስትሄዱ ያ ነው ምንጩ አንድ ነው። ስለዚህ ከዚህ ዛፍ የግድ ምን ማለት አለብን? ማውጣት አለብን። አዲስ ዛፍ አለ። ክብር ለእግዚአብሔር ይሁን። አሁን እኛ ዛፍ እያለን የምናወራው ባለፈው ቪዲዮዎቼ ተናግሬያለሁ። ባለፈውም ትምህርቶቻችን ተናግረናል። አሁን በዛፍ የሚወከል ነገር የለም አይደለም። ነገሩ ያኔ አካላዊ አድርጎ ሙሴ ከግብፅ ለወጣው ሕዝብ ለማስተማር የተጠቀመበትን ነገር አሁን በመንፈሳዊ ሐሳቤ በመንፈስ ቅዱስ እርዳታ ለምንቃኘው ሰዎች ነገሩ መንፈሳዊ ሆኖ አካላዊ ለማድረግ የተሞከረበትን አካላዊ አድርገን መረዳት አሁን አንችልም። አሁን እግዚአብሔር ይመስገን ያለው ዛፍ ክፉም ደግም ያልሆነ ይሄኛው ፍጥረታዊ ዛፍ ብቻ ነው ያለው። እነዚህ ግን ምን ያሉ ነበሩ? በኤደን ገነት ውስጥ ያሉት የተወከሉ ዛፎች ስለነበሩ ስለነሱ ውካሌ ሲያወራ ሙሴ አካላዊ ለማድረግ ሞከረ። ስለዚህ አንድ ሰው እንዴት አፕል በልቶ ይህን ሁሉ ዓመት ይፈረድበታል? አንድ ሰውስ በበላው አፕል ዓለም ሁሉ እንዴት ይፈረድበታል? ሰው እንደዛ ነው የሚመስለው። አሁን በደንብ ስሙኝ። አሁን ከዚህ ዛፍ የተካፈለው ሰውዬ ማን ነው የሚባለው? አዳም አይደለም? መነሻው ማን ነው? አዳም ነው። ክፉም ደጉም የሚሰራው በማን ነው? በአዳም ነው።
እሺ አዳም ለሁለት ሲከፈል ቃየልና አቤል አለን አይደለም? ስለዚህ አቤልም የራሱ ዲሰንዳንት ይኖረዋል፣ ቃየልም የራሱ ምን ይኖረዋል? ዲሰንዳንት ይኖረዋል። ትውልድ ሁሉ ከነዚህ እየተከፈሉ መጡ። እዛም በኋላ ማን ዘመን ላይ ነው የመጣው? ኖህ ዘመን ላይ ነው የመጣው። ኖህ ዘመን ላይ ሲመጣ ልብ እንድታደርጉ የምፈልገው ነገር ከአዳም ጀምሮ የመጣው ነገር ሁሉን እየገዛ እየወረሰ መጣ። መጀመሪያ በስንት ሰው ነበረ? በአንድ ሰው። በአንዱ አለመታዘዝ ስንቶቹ ኃጢአተኞች ሆኑ? ብዙዎች ኃጢአተኞች ሆኑ። ያልታዘዘው ስንት ሰው ነው? አንድ ሰው። ነገር ግን ኃጢአት የነገሰው በአንዱ ስለሆነ፣ ምንጩ አንዱ ስለሆነ የሰው ዘር መውጫ የሰው ዘር መምጫ ይሄ ከስጋና ከደም የተካፈለው ሰው ማለቴ ነው። ልብ በሉ። ሌላ ሰው አለ። እሱም በደንብ ወደፊት ስለምናየው፣ ይሄኛው ሰው ግን አዳም የምንለው እግዚአብሔር ከምድር አፈር ያበጀው ሰው እሱ ከሱ የተካፈሉት ሰዎች ልብ በሉ። አቤል ቃየል እያለ ሲመጣ ኖህ ዘመን ላይ እስከሚመጡ ድረስ ምድር ሁሉ በአስከፊ የኃጢአት ባህር ውስጥ ስትገባ እንመለከታለን። የበላው አንድ ሰው ነው። እንዴት ስትል፣ አዎ እዚህ ጋር የነበረው ማን ነበረ? ራስ የነበረው የእባቡ አንድ አካል ነበረ። ተገልጦ ያየነው ይሄ ፊዚካል እንስሳ በሆነው አካላዊ ለማድረግ እየሞከረ ነው እንጂ እባብ ጥፋተኛ ነው፣ እባብ ደግ ነው አይደለም። እናንተ ውጡ ከእንደዚህ አይነት ጨዋታ ውስጥ። እባብ አሁን ለኛ ደግም ክፉም አይደለም፣ ሲገጥመን ነው ነገሩን የምናውቀው። ምክንያቱም ከኔ ጋር አሁን ምንም የሚያገናኘው ጉዳይ የለም አይደለም። ከላይፌ ጋር ከመንፈሳዊ ህይወቴ ጋር የሚያገናኘው ታሪክ የለውም። እዚህ ጋር ግን ተወከለ። ይግባችሁ መንፈሳዊውን ነገር አካላዊ አድርጎ ለማሳየት እየተሞከረ ነው። ምክንያቱም ከግብፅ የወጣው ህዝብ ያ 600 ሺህ ተዋጊ ያለው ወደ 3 ሚሊዮን የሚጠጋው ህዝብ ነገሩን እግዚአብሔር ብሎ እንዲያምን ከአስሩ አማልክት በላይ ከፈርዖን ጉልበት በላይ ኃይል ያለውን እግዚአብሔርን ለማወቅ ነገሩን ከመጀመሪያ አንስቶ ሙሴ ሊተርክላቸው እየሞከረ ነው በአካል አድርጎ። ምክንያቱም እነሱ አይደለም መንፈሳዊ ነገር አካላዊ ነገር ራሱ ምን ማለት እንደሆነ አያውቁም። አንድ ሀገር አንድ ህዝብ ጣዖትን ብቻ ነው የሚያውቁት። የሚያውቁት ንጉስ አንድ ነው። ማንም ይባል ፈርዖን። የሚያውቁት ጣዖት አሰራው በግብፅ ውስጥ የጨረቃ አምላክ የፀሐይ አምላክ እየተባለ የሚያውቁት ህዝብ አንድ ነው። ማንም ይባል የግብፅ ህዝብ ይባል። ሌላ አያውቁም። ከግብፅ ውጭ ሌላ ቀጠና እንዳለ ያውቃሉ? አያውቁም። ወጥቶ አያውቁማ። 430 ዓመት በግዞት ውስጥ የነበረ ህዝብ ነው። እዛው ተወልዶ እዛው የሸመገሉ ናቸው። እዛው ተወልዶ እዛው የሞቱ ብዙ ህዝቦች አሉ። ምንም አሁን እንደምታውቁት ሚዲያ የለም፣ የሚሰሙት ነገር የለም፣ ከውጭ ያለ ነገር የለም። ጠዋት ይነሳሉ፣ ጡብ ይረግጣሉ አይደለም እንዴ? ከዛም በኋላ ማታ ወደ ጉሮሯቸው ይገባሉ። ጠዋት ይወጣሉ፣ ያንን ጡብ ይጠበጥባሉ፣ ከእንደገና የሚሰሩትን ይሰራሉ። እንደ ባሪያ በግዞት ውስጥ ያለ ህዝብ ነው። ለእነሱ እየተረከ ነው ያለው ዘፍጥረት፣ ለአንተ አይደለም ብራዘር። ለአንተማ አይደለም። ለአንተ በእነ ዮሐንስ ዘመን ክርስቶስ ኢየሱስ ሲመጣ እግዚአብሔርን ያየው አንድስ እንኳን የለም አለና እነሱ አይተዋል አይደል? አይተናል ብለዋል። በሲና ተራራ ተገልጧል ምናምን። ሲመጣ ግን ዋናው ባለቤቱ ሲመጣ ግን ምንድነው ያለው? እግዚአብሔርን ያየው አንድስ እንኳን የለም አለና በአባቱ እቅፍ ያለ ግን አንድያ ልጁ ምን አለው? ተረከ። ገና በእቅፉ ያለ አንድያ ልጁ ነው። ገና እግዚአብሔር ምን እያለ ያለው እያሳየ ያለው ገልጦ ማሳየት ማለት ነው፣ መተረክ ማለት እንጂ እንዲህ መጽሐፍ ገልጦ ስለሱ መተርተር ማለት አይደለም። ሰማ? ምክንያቱም አብን አሳየና ይበቃናል ሲሉ አንተ እስጢፋኖስ አንተ ፊልጶስ እስከ ዛሬ ድረስ አታውቀኝም። እኔን ያየ ማንን አይቷል? አብን አይቷል። ስለዚህ የሚያሳየ አብ የለው። በዚያ አካል በስጋ የተገለጠውን ሊያሳየ ይፈልጋል። ስለዚህ ተራኪ ማለት ንግግር አዋቂ ማለት እንዳልሆነ ልብ በሉ። ነገር ግን እግዚአብሔርን ገልጦ የሚያሳይ ማንነት ያለው ነው ክርስቶስ። እሱ ገልጦ እስኪያሳየን ድረስ ልብ በሉ። ስለዚህ አሁን የእባቡ ራስ አለ አይደል? ይሄን ራስ የሚለውን ኃላፊ፣ ገዢ፣ የበላይ ምናምን ብለን ፈተነዋል አይደለም እንዴ? እሱ በዚህ ሰዓት ተወከለ፣ አዳም ጋር መጣ። የአዳም ጄኔሬሽን እየበዛ ሄደ። የአዳም ጄኔሬሽን እየበዛ ሲሄድ በሁለቱም ባህሪዎች ነው። በምንና በምን? በክፉም
በደጉም ባህሪዎች። ከዛ ይሄ ትውልድ እየበዛ ማን ጋር ደረሰ? ኖህ ጋር ደረሰ። ስለዚህ ይሄኛው እባብ የነበረው አሁን እነ ኖህ ጋር ሲደርስ የቀደመው እባብ ያሁኑ ዘንዶ ሆነ። እንዴት አደገ? እንዴት ካራክተሩን ለወጠ? ምክንያቱም እባብ የነበረው ታውቃላችሁ፣ አሁን መንፈሳዊ ነገር ከመንፈሳዊ ነገር ጋር ስናስተያይ ሊነግረን የሞከረው ምን እንደሆነ ታውቃላችሁ? እባብ የነበረው አንድ ራሱን ችሎ የነበረው አካል ሳይወፍር በዛችሁ በቅጥነቱ ሳይበዛ ሳይሰፋ ሳይታለቅ በዛ በአንድ ማንነቱ የነበረው አሁን ግን በሁሉ ሆነና ዘንዶ ትልቅ ሆነ፣ ሁሉን የሚውጥ ሆነ፣ በሁሉ የሚበዛ በሁሉ የሚሰፋ ካራክተር ኖሮ እነማን ዘመን ጋር ሲደርስ? እነ ኖህ ዘመን ጋር ሲደርስ እነ ኖህ ዘመን ጋር ሲደርስ ሌላ አዲስ ኃጢአት አልተፈጠረም። ብራዘር ከክፉና ከደግ ፍሬ ውጪ ሌላ ፍሬ አልመጣም። ሌላ ፍሬም አልበሉም። ነገር ግን ይሄኛው ራሱ ፍሬ እነ ኖህ ዘመን ጋር ሲመጣ በእያንዳንዱ በኖህ ትውልዶች ውስጥ በእያንዳንዱ በነበሩት ውስጥ ይሄ ክፋቱንም ደግነቱንም ይዞ ምን አለ? ገባ። የቀደመው እባብ የአሁኑ ምን ሆነ? ዘንዶ ሆነ። አሁን ልብ በሉ፣ በኖህ ዘመን ላይ ወንድ ከወንድ የሚጋባ ሴት ከሴት የሚጋባ የተለያዩ በዓለም ላይ አጸያፊ የምንላቸው ነገሮች የሚደረጉበት ጊዜ የማን ጊዜ ሆነ? የኖህ ዘመን። እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ እስከሚባል ድረስ ነገሩ ሰምታችሁኛል? እግዚአብሔር የሰው ልጅ በመፍጠሩ ምን አለ? ተጸጸተ እስከሚባል ድረስ ነገሩ ግን ሆነ። በጣም ከግንም በላይ ከምንለው በላይ ሆነ በኖህ ዘመን። ስለዚህ እግዚአብሔር የሰው ልጅ በጥፋት ውሃ ምን አለ ያለው አለ አጠፋለሁ አለ። አሁን ከነዚህ ውስጥ ከሚጠፉት ውስጥ በወቅቱ ከነበሩት ውስጥ አንድ ቤተሰብ ነው ያለው። የማን ቤተሰብ? የኖህ ቤተሰብ። ኖህ በትውልዱ ጻድቅ ነበረ ሲል አሁን ደግ ነበር ይመስላል። አንተ ጻድቅ የሚባል ሌላ ካራክተር ያለ ይመስላል። ባለፈው ብለናል፣ መልካም ስራ ያለ አይደለም። መልካም ስራው ግን ቢፈተሽ ዘሩ ከየት ነው የሚመጣው? ከዛ። ምክንያቱም አሁን ራሱ ኖህን የምናየዋለን። ከጥፋት ውሃ ይሄ ሁሉ ህዝብ በጥፋት ውሃ ጠፍቶ ኖህና ስንት ቤተሰቡ? 8 ቤተሰብ፣ ሴም፣ ካም፣ ያፌት አይደል? ከዛ ሚስት አለ። እሺ ሚስት አለ። ከዛስ ሚስት አለ። ኖህ ምን አለው? ሚስት አለ። 1 2 3 4 ወንድ፣ 1 2 3 4 ሴት። ለረቢ ጥሩ ነው አይደል? ዘሩ እነዚህ ነው ይቀጥላል። 8 ቤተሰብ ማለት ይሄ ነው። ወንዶቹ ከነምናቸው ማለት ነው? ከነ ሚስቶቻቸው ማለት ነው። የተረፉት እነዚህ ናቸው። 8 ነፍስ ያለው ከጥፋት ውሃ ምን አለ? ተረፈ። ልብ በሉ። 8 ነፍስ ያለው ከጥፋት ውሃ ተርፎ አሁን እኛ የምናስበው የእግዚአብሔር ጽድቅ እንግዲህ በምድር ላይ ሊበዛ ነው በኖህ አማካኝነት። ምክንያቱም ኖህ ጻድቅ ነው ብለን ደምድመናል። አዎ ይሄ የጽድቅ ትርጉም ስላልገባን ጻድቅ ነው ብለን ስለተረጎምነው ኖህ አሁን ኖህን የምናስብበት ደረጃ በቃ ምድር ንጹህ ልትሆን ነው፣ አሪፍ ልትሆን ነው። ምክንያቱም ቆሻሻ የሆነ ሁሉ ምን ብሏል? ተጠርጓል። በቃ ከዛም በኋላ ኢሚዲየትሊ የሚል ምንድን ኖህ ገበሬ መሆን ጀመረ ይለናል። ከዛስ ወይን ተከለ። እሺ ከወይኑ የወይን ጠጅ ሰራ። እሺ ከዛስ ጠጣና ሰከረ። ከዛስ ራቆትን ተኛ። ከዛስ ታላቁ ልጅ ያደረገበት ነገር አይታወቅም። መጽሐፉ ሊነግረን አይደለም። አንድ ጻድቅ ሰው እናንተ በምታስቡት የህይወት ደረጃ ላይ ያለ ያሁሉ ህዝብ ሲጠፋ ያልጠፋ ሰው እንዴት ነው በወይን በቀላሏ ነገር ሊታለል የሚችለው? ጽድቁን ሊያጣ የሚችለው? በዚህ ሁሉ ነገር ውስጥ ጽድቁን ያላጣ፣ በዚህ ሁሉ ነገር ውስጥ ስህተት ያልተሳሳተ ሰው እንዴት ነው ዛሬ? አሁንም እየተታለለን ነው። እኛ እየመሰለን ነው ነገሩ፣ እየመሰለን ነው ነገሩ። ሰምታችሁኛል? ነገሩ እየመሰለን ነው፣ ጽድቅ እየመሰለን ነው፣ የእግዚአብሔር ጽድቅ እየመሰለን ነው። ባይዘው እግዚአብሔር ጻድቅ ሰው አይደለም በምድር የፈለገው።
በምድር ላይ የታጣው የእግዚአብሔር ጽድቅ ነው። ይሄ አንኳር ነገር። በምድር ላይ የታጣው ጻድቅ ሰው አይደለም። በምድር ላይ የታጣው የምን ጽድቅ ነው? የእግዚአብሔር ጽድቅ የታጣው። ስለዚህ እቺ ዛፍ የሌላት አንድ ነገር አለ። መልካም አላት፣ ክፉም አላት። ግን የማን ጽድቅ የላትም? የእግዚአብሔር ጽድቅ የላትም። እኛ ግን አሁን ሲመጣልን ምንድን ነው ያለን? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ነው ያለን። የማን ጽድቅ ነው የምንሆነው? ጻድቅ አይደለም አሁን የፈለገው እግዚአብሔር። ጻድቅማ ኖኅን ብሏል። ጻድቅማ አብርሃምን ብሏል፣ 4 ሚስት ያለውን። ጻድቅማ እንትናም ብሏል፣ እንትን ያለውን። ጻድቅማ እንትናም ብሏል፣ ከእንትን የተካፈለውን። እሱን አይደለም እግዚአብሔር የፈለገው። አሁን የተፈለገው አንድ ጽድቅ አለ። ክብር ለእግዚአብሔር ይሁን። አዎ፣ የማን ጽድቅ? የራሱ ጽድቅ። ያኔ መመሪያው፣ ያኔ በሁሉ እንዲመጣ የተፈለገው፣ ያኔ የሕይወት ስርዓት፣ ያን ነው ማንም ጋር ያልደረሰው። እሱ ጽድቅ ያለው አንድ ነበረ። ማንም ይባል? አንድያ ልጁ የሚባል ነበር። እሱን የምታገኙት እሱ ጋር ብቻ ነበር። ከአንድያ ልጁ ግን የተካፈለ ማንም የለም እዚህ ውስጥ። አብርሃም ከአንድያ ልጁ ተካፍሎ ነው? ቆይ አብርሃም እንደ እምነት አባል ልትመለከት የቻለው ከአንድያ ልጁ ተካፍሎ ነው? አይደለም። የእግዚአብሔር ጽድቅ ሆኖ ነው ወይ? አይደለም። የእግዚአብሔር ጽድቅ የሚባል እዚህ ጋር የለም። አልመጣም። የእግዚአብሔር ጽድቅ አልተገለጠም። የእግዚአብሔር ጽድቅ ገና ፍትሑን አልሰጠም። እግዚአብሔር ለተፈጠረው ኃጢአት፣ ለተፈጠረው በደል፣ ለተፈጠረው አለመታዘዝ ገና ፍርዱን አልሰጠም። ፍርዱ በመስቀል ላይ እስከሚሰጥ ድረስ እነዚህ በሙሉ በዚህ ውስጥ ያሉ ነበሩ። የዚህ ዓለም ገዢ በሰው ውስጥ የነገሰው እስከሚፈረድበት ድረስ እግዚአብሔር የራሱን ጽድቅ ለማንም ምን አላለም? አልሰጠም። እኛም በእርሱ አልሆንም፣ እሱም በእኛ አልሆንም። አያችሁ። ስለዚህ ኖኅን ስትመለከቱ ያቺ ዛፍ በኖኅ ውስጥ ከእንደገና ነገሩ አልቆ እንደ አዲስ በተጀመረው የሕይወት ስርዓት ውስጥ እንደ አዲስ በተጀመረው ነገር ውስጥ በኖኅን ስታበብ እንመለከታለን። ከዛስ የኖኅ ልጆችን እንመለከታለን። እግዚአብሔር ለእነሱ እንደ አዲስ ጅማሬ ሲሰጣቸው እንመለከታለን። ዘፍጥረት ምዕራፍ 10 ነው እያወራ ያሉት። ትውልድ ሁሉ ከነዚህ ተከፈሉ ይለናል። አሕዛብ ሁሉ ከማን ተከፈሉ? ከኖኅ ልጆች እንደ አዲስ ሲጀምሩ እንመለከታለን። ኢሚዲየትሊ ዘፍጥረት 11 ላይ ስትመለከቱ እግዚአብሔር በምድር ሁሉ ሂዱ፣ ብዙ ተባዙ፣ ምድር ሙሏት ብሎ ከእንደገና እንደ አዲስ ለአዳም የሰጠውን ስርዓት ሲሰጣቸው አሁንም ለዚሁ ዛፍ ውጤት ስለሆኑ እዛም በኋላ ሄዱና በሰናዖር ምድር አንድ ምን አገኙ? አንድ ሜዳ አገኙ። ኑ ሳንበትን ስማችንን እናስጠራ፣ ወደ እግዚአብሔር የሚደርስ ግንብ ለራሳችን ምን እንበል እንስራ። ከእንደገና ሌላ የክፋት ምንጭ ሲጀምር ታያላችሁ። እንዴት ነው ታዲያ እዚህ ውስጥ ጽድቅን የምትፈልጉት? እንዴት ነው እዚህ ጋር ብሉይ ኪዳን ላይ እናንተ ማብራችሁ ገብታችሁ የምትጫወቱ? እንዴት ነው የሕይወት መመሪያ አድርጋችሁ ልትወስዱ የምትፈልጉት? እንዴት ነው ነገሩን እንዴት ነው የማንመረምረው? ታዲያ ምንድን ነው እያልከን ያለው? አሁን ይሄ ነው መጠየቅ ያለበት። እንደዚህ ያልክ እንግዲህ ከወረድክ ልትመጣበት ነው፣ እኛ ድረስ ልትመጣ ነው። ምክንያቱም ቀጥሎ ማን ይመጣል? ሎጥ ይመጣል። አብርሃም ይመጣል። ቀጥሎ ማን ይመጣል? ሎጥ ይመጣል። ልጆቹ የደፈሩት አባት ታሪክ ሊመጣ ነው። ኃጢአት እየበዛ ጉልበት እያገኘ ሰው እየተወለደ በመጣበት ኃጢአት ጉልበት እያገኘ ሲመጣ ነው ያየነው። ባህሪው ጭራሽ በደንብ እየገለጠ ነው ሲመጣ ያየነው። እየሰፋ ነው ከእንደገና የመጣው፣ እየተለቀቀ ነው የመጣው፣ በሁሉ የሆነ ነው የመጣው። እባብነቱ ቀርቶ ዘንዶነቱን እያየን ያለ ነው። ስለዚህ ማንም ሰው እኔ እግዚአብሔር ጽድቅ ነኝ ብሎ ሊመሰክር የማይችልበት አሰራር ነው ብሎ ይሄዳል። በፍጹም ማንም ሰው ሊመሰክር የማይችልበት ነገር ግን ምንድነው መጽሐፉ ታዲያ ያሳየናል? መጽሐፉ ያሳየናል አሪፍ ሰዎችን ካራክተር እንድንከተል ለትምህርታችን እንድናደርገው የነሱን ባህሪና የክፉ ሰዎችን ባህሪ የለየ እንድንሄድ። እንደሱ ይመስላል ብዙ ሰው ብራዘር አይደለም። ኃጢአት በሰች በአብል የተመሰለችው ኃጢአት በእያንዳንዱ ባህሪ ላይ ግን ምን እንደምትመስል እያሳየን ነበር። በእያንዳንዱ ሰው ውስጥ ኃጢአት መልኳን እየገለጠልን ነበር። በአሮጌው ሥጋ ውስጥ ኃጢአት ያላትን ስፋትና ብዛት ያላትን ጥልቀት እያሳየን ነበር።
የሰው ልጆች ምን ያህል ከእግዚአብሔር የራቁ እንደሆኑ፣ ለእግዚአብሔር የማይገዙ፣ እግዚአብሔርን የማይሰሙ፣ እግዚአብሔርን የማያውቁ እንደሆኑ በእያንዳንዱ ትውልድ ውስጥ ማሳየት ነበረ የመጽሐፉ ዓላማ እንጂ ጳውሎስ እንዳለ ለትምህርታችን ስለተጻፈ ትምህርቱ መልካሙንና ክፉን እየለየ መልካም ያላቸውን ባህሪያቶች እየያዘ እግዚአብሔር ይመስገን እያለን እንድንሄድ አይደል። እግዚአብሔር ይመስገን በማለቱ የዳነ ሰው የለም። ግን ምን እያሳየን ነው? የኃጢአትን ጉልበት፣ የኃጢአትን ጥልቀት፣ የኃጢአትን ስፋት በእያንዳንዱ ላይ እያሳየን መጣ። ሎጥ ጋር ስትመጡ እንደዚህ አይነት ባህሪ በልጆቹ የተደፈረ አባት ባህሪ ያሳይ። እንዴት ሊሆን ይችላል? በዚህ ዘመን እንኳን የለም እኮ ነው። አባታችንን ብርቱ መጠጥ እናጠጣ። ከዛስ መጀመሪያ ሴት ልጇ ገባች፣ ታላቂቱ ከአባቷ ዘር አስቀረች፣ ደፈረችው አባቷ። ከዛስ ትንሽየዋ ገባች፣ አሁንም ከአባቷ ጋር ግንኙነት አደረገች። ለሚሰማው ሰቅጣጭ ነው አይደለም? አዎ ሰቅጣጭ የሆነውን ነገር ያሳየናል። በእያንዳንዱ ሰው ላይ ኃጢአት እንደ ጉልበት አግኝቶ፣ ስለዚህ ማንም እኔ ከኃጢአት ንጹህ ነኝ እንዳይል ጥልቀቱንና ስፋቱን አሳይቶናል። የሚያስገርመው እሱ አይደለም። የሚያስገርመው የኃጢአትን ጉልበት መጽሐፉ በደንብ እያንዳንዱ ላይ በዝርዝር ማሳየቱን ልትመለከቱ ይገባል። አሁን መጽሐፉ የነገራችሁን ነገር እናንተ ከዚህ ከደጉና ከመልካሙ ሆናችሁ ማየት ተው ፕሊስ። በቃ አይናችሁ ለውጡ። አሁን መንፈሳዊ አይን በመንፈሳዊ ዓለም ስርዓት ውስጥ የተቃኘ እይታ ያስፈልጋቸዋል። በቃ ደጉንና ክፉን ከመመልከት ውጡና በመንፈሳዊ እይታ ነገሩን መመልከት ጀምሩ። አሁን መጽሐፉ እያሳየን ያለው አንድ ነገር ብቻ ነው። ምንድነው እያሳየን ያለው? እቺ ዛፍ ፍሬዎቿ በእያንዳንዱ ውስጥ እንዴት እየሰፋ እየጠለቀ እንደመጣ እስከማን ድረስ? እስከ ክርስቶስ መስቀል ድረስ እንዴት እንደመጣ ማሳየት የመጽሐፉ አጀንዳ። ለምሳሌ ኢሳይያስ 59ን እስቲ እናንብቡ እና ሮሜ ምዕራፍ 3ን ከዛ ላይ ኮት የተደረገውን እናየዋለን። ኢሳይያስ ምዕራፍ 59 እንዲህ ይላል፣ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ለእስራኤል ልጆች የተነገረ ነው። የሰውን ሁሉ ልጅ ስለሚመለከት ዝም ብለን ራፍሊ ነገሩን እናንብቡ። ከቁጥር 4 ጀምሮ በጽድቅ የሚጠራ በእውነትም የሚፈርድ የለም። በምናምንቴ ነገር ታምነዋል፣ ሐሰትንም ተናግረዋል፣ ጉዳትንም ጸንሰዋል፣ በደልንም ወልደዋል። ቁጥር 5 የእባብን እንቁላል ቀፈቀፉ፣ የሸረሪትንም ድር አደሩ። እንቁላላቸውንም የሚበላ ሰው ይሞታል፣ እንቁላሉም ሲሰበር ፉኝት ይወጣል። ድሮቻቸውም ልብስ አይሆኑላቸው፣ በስራቸውም አይሸፈኑ። ስራቸውም የበደል ስራ ነው፣ የግፍ ስራ በእጃቸው። እግሮቻቸው ወደ ክፋት ይሮጣሉ፣ ንጹሕን ደም ለማፍሰስ ይፈጥናሉ። ሐሳባቸው የኃጢአት ሐሳብ ነው፣ ጉስቁልናና ቅጥቃጤ በመንገዳቸው አለ።